ይሄ መልእክት ለኢትዮጵያ ህዝብ ነው። እኔ ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። በቃ መወዳደር አልችልም። እኔ ለምን እንቁላሉን እኔ አስጠይቄያለሁ፣ በሃይማኖት ማስጠይቄያለሁ። ሲህር ነው፣ ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። በእንደዚህ አይነት ነገር ደግሞ እኔ አልጫወትም። ስለዚህ ኢትዮጵያ ትኬት የገዛችሁ ለውድድሩን ስፖንሰር ያደረጋችሁ ምናምን እኔ አልጫወትም ማለት ነው። በድግም ሰርቶ ነው። ከዚህ በፊትም ንቃተ ህሊናን በእንቁላሉ ከመታው በኋላ ነው በቃ ልጁ ከዛ በኋላ የጀዘበው ማለት ነው። ስለዚህ እኔ ውድድር አልወዳደርም። ትኬት የገዛችሁም ሰዎች በቃ ወይም ሌላ ተደባዳቢ ከውጭ አምጡልኝ። ሐሙስ ሌላ ከመጣችሁልኝ እገባለሁ። ግን ከዚህ ሰውዬ ከመተታም ሰውዬ ጋር አልገባም። በቃ ከዚህ ከበቀሉ ጋር አልገባም። ይኸው ቲሸርታችሁን ውሰዱ። አልፈልግም። ያዝ ውሰዱ። ሴዶ ያለውን ሰማችሁ? እንደዛ አይነት ቀልድ የለም። ሴዶ 150 ሺህ ብር የሰጠውን ትመልሳለህ። አንተም ብዬ ቪቪአይፒ ትኬት ባለ 100 ሺህ ብር ነው የቆረጥኩት፣ እሱንም ትመልሳለህ። ትቀልዳለህ እንዴ? እኔ አንተም ብዬ 250 ሺህ ብር ኢንቨስት አድርጌያለሁ እዚህ አልደባደብም ምናምን ብለህ ኋላ ላይ መጨረሻ ላይ መተት ምናምን ብለህ ትሻሻለህ እንዴ? ትደባደባለህ። ጎትተን ይዘን የምንገባው ሴዶ። እኔ አሁንም ላንተ ነው ማግዘው፣ ታሸንፋለህ። እኔ ከኋላ ያለው ብያለሁ። አሁንም ካስቸገረን ይገባለሁ። እምቢ ካልክ ግን እኔ ነው የምገጥምህ ሴዶ። እኔ ነኝ ኮላውት ማድረግ እንዴ? ትቀልዳለህ እንዴ? 250 ሺህ ብር ነው ኢንቨስት ያደረኩበት ሴዶ። እንደዛ አይነት ቀልድ የለ። ጎትቼ ነው ማስገባ። እኔ አሁንም ወላሂ ወዳሃለሁ። እንደዛ አይነት ቀልድ ግን እንዳትቀልድ። አውዙ ቢላሂ ሚነ ሸይጣን ረጂም። ኧረ ሴዶ ጆኒ እንኳን ባይኖር ከኔ ጋር ትደባደባለህ። ጌች ሴዶ እንዴት እያደረገ ነው? ድጋሚ አሁንም በቃ ፋይት አላረግም ብሎ ጨርቅ እየወረወረ ነው። ኢትዮጵያ ህዝብ ላይ የተጫወተብህ ነው። አንተ እንዴት ትሪት እያደረኩ? ስቃይ አበላኝ እኮ። ምን ይሻላል? ስቃይ አበላኝ። ግን ችግሩ መሰለህ ከፋይቱ አያመልጥም እኮ እሱ። ይሄንን አላወቀም ይሁን 120 ሚሊዮን ህዝብ ጋር ነው የሚጣለው። ታዲያስ ያ ማለት ባይ ዘ ወይ ያ ማለት የ120 ሚሊዮን ህዝብ ማለት ስልጣን ላይ ያለ ሰው ምናምን በሙሉ ነው ይጨምራል። ይጣላል እንጂ እንዴት ብሎ ነው በኤርፖርት የሚወጣው? አሁን ልጅ ሊውጣ ቢል እንኳን አይቻልም። ከሀገር ቢወጣ እንኳን አያመልጠንም። እኔ እንትን ሴኩሪቲው ልቀጥርለት ነው ተሳስቶ ግዴታ ኤርፖርት ምናምን ሁሉም ቦታ ይሄን ነገር ከሀገር እንዳወጣ ነው። ስለዚህ ፋይቱ አይቀርም። ንገራችሁ ለሚጨነቁት ማለት ነው። ሴዶ ጆኒ እንኳን ባይኖር ከኔ ጋር ትደባደባለህ። ቀላል እንዴ? እኔ የ5 ሚሊዮን ብሩ ድብድብ እኔ እምቢ አላልኩም። ይሄንን እንዲያቀልኝ ነው ህዝብ የሚፈልገው። እዚህ ጋር ይወላችሁ እነሱ ራሳቸው ናቸው፣ በጭባጫ ናቸው። የተለያየ ሀሳብ ነው የሚያመጡት። ኮንፊደንስ የላቸውም። አንዴ የሆነ ሰው ይላሉ፣ የሆነ ሰው ሊገባ ነው ይላሉ፣ አንዴ እንደዚህ ነው ይላሉ፣ ያለቃቅሱብኛል። አንዴ እንትን ይላሉ። እኔ ለቢዝነሱ ዋና እኔ ነኝ። ይወላችሁ እኔ ለህዝቡ ብዬ ነው 5 ሚሊዮን ብር እሺ ያልኩት እንጂ የኔ ዋጋ 100 ሚሊዮን ብር ነው። በቃ አመ ፕሮፌሽናል አይመጥነኝም። ይሄ ልጅ ግን ለህዝቡ ብዬ እኔ እገባለሁ። በ5 ሚሊዮን ብር ተስማምቻለሁ። ህዝቡ ይወቅ። ይሄን ቪዲዮ በደንብ ሼር አድርጉት፣ ሴቭ አድርጉት፣ እያንዳንድ ጋር አስቀምጠው። እኔ በ5 ሚሊዮን ብሩ ተስማምቻለሁ። ሀሳባቸው ግን የሚቀይሩት እነሱ ናቸው። ከዚህ በኋላ ስለ ውድድሩም አንድ ቪዲዮ አልሰራም። በቃ ስንፈራረም እና የሆነ ነገር ስናደርግ ብቻ ነው የምታዩት። ተስማምቻለሁ፣ ግባ በሉት። ይሄ ቀዘናም ጆዋጂ ማነች እንቁራሪት የምትባል ፈሳም ዝም ብሎ መጥቶ ምንድነው የሚሰራው? ሜም ብቻ ነው የሚሰራው። ሌላ ምንም ነገር አይችልም። የማይችል ሰው አምጥቶ የሆነ ተደበረበትና ሁሉም እንደዛ እንዳይመስል። ሪል ሚክስድ ማርሻል አርት ምን እንደሆነ አገጭ በ3 ሰከንድ አፈርሼ አሳያለሁ ማለት ነው። ሴዶ ማን እንደሆነ ያኔ እያንዳንድ ትረዳለህ። ሚክስድ ማርሻል አርትም ንጉስ እንደሆንኩ አይደለም። የኢትዮጵያ ማንም ቢመጣ አይደለም አንቺ ተራ ኩታራ ይቅርና ማንም እነ ጆን ጆንስ እነ ሐምዛ እነ ሀቢብ ቢመጡ ማጋደም እችላለሁ ማለት ነው። ይሄንን ወቅ ሐሳባችሁ እንዳቀይሩ ይወላችሁ። እኔ ለህዝቡ ብዬ ነው የተስማማውላችሁ በ5 ሚሊዮን። ስለዚህ ሌስጎ ብያለሁ። አንቺ እንቁራሪት ደግሞ እጨፈልቅሻለሁ፣ በቀሉ እጨፈልቅሻለሁ በ3 ሰከንድ ውስጥ ሌስጎ። ከዚህ በኋላ ቪዲዮ የሚባል አልሰራም ማለት ነው። በእነዚህ በውድድሩ ጉዳይ ወይ ስንፈራረም ካልሆነ ወይ ፌስ ኦፍ ላይ ካልሆነ በስተቀር ቪዲዮ ተሳስቼ አልሰራም። የላ ወደ ስራ ነው፣ ወደ ሽቀላ ነው የምገባው። ሌስጎ ብዬሻለሁ። ጠንያ ችጋራም የሆነ ሰው እየበቀሉ እዚህ አካባቢ ምን አባቱ ይሰራል? ይሄ በቀሉ ችጋራም የት አለ? ይሄ ጠንያም ልጅ የት አለች? የት አለ? አሎ ናውጣ በል ውጣ በል። የት አለ? የት አለ? ናውጣ በል
ተረጋጋ። እንግዲህ እንደምትወት ነው ፍልሚያው ተፋፍሞ ሴዶ ወይስ ጆን? እንግዲህ እኛ እዛ የተማረውን ነገር በሙላ አዲስ አበባ ሲመጣ ይረሳዋል። አይ ፕሮሚስ በ30 ምናምን ዓመት ጋርመንት አስፋልት ዳር ቆማ እኔም እሄድለታለሁ ታይላንድ ደግሞ ጠብቅ። ወደ ዛሬው ጥያቄ ስመለስ ሴዶ ታይላንድ ከፕሮፌሽናል እና ኢንተርናሽናል የሆኑ ከታይላንድ ባለሙያዎች ጋር የዘለጠነ ነው አንተን አውት ስትራይክ ለማድረግ ማለት ነው። ሴዶ አምፍላተርድ ለኔ ብለህ ውጭ ሀገር በመሄድህ 22 ዓመት ሙሉ ማርሻል አርት ሰርቻለሁ፣ 20 ዓመት በላይ ማርሻል አርት ላይ ቆይቻለሁ አለ። ይሄን ሁሉ ዓመት ምን ስትሰራ ነበር? ጭቃ ሲያቦካ ስንት ብር አውጥቶ ውጭ ሀገር ሄዶ ማለት ነው። ለምን 22 ዓመት ሙሉ እቃቃ ሲጫወት ነው የነበረው። ጓደኞቹ ሲመቱለት ጋርመንት መሀል አስፓልት ላይ ሁሌ እናልፋለን እኮ ይሄ እብድ ትለኛለች ማዘሬ። እንዳትጫወት ባጠገቡ እንዳታልፉ ነቅሏል። አሁንም ድረስ የሆነ ህፃን እያለ ብሩስ ሊ ላይ የሚያየው ማርሻል አርቲስት የሆነ ነው የሚመስለውና በቃ ኢማጂን በ30 ምናምን ዓመት ጋርመንት አስፓልት ዳር ቆማ እና አሁን ትክክለኛ ሽት ለካ ፈርሜያለሁ የነገር ልክ ነው ምናምን ብሎ እንደምንም ብላ አንድ 30 ማስታወቂያ ሰራችና ቀጥታ ወደ ታይላንድ ሄደች። ታይላንድ የሄደበት ምክንያት ለምን ይመስላል? ስለፈራ ነው። በቃ አውቋል ኢትዮጵያ ውስጥ ለኔ ሊያዘጋጀው የሚችል ብቁ የሆነ ኦርጋናይዜሽን የለም። ስለዚህ ግዴታ ውጭ ሀገር ሊሄድ ብሎና ሰው እኔም እሄድለታለሁ ታይላንድ ደግሞ ጠብቅ። ታይላንድ ግን እዛ ሄዶ በሚያገኘው ትምህርትና ስልጠና ላይክ አንተን ቴክኖ ለማድረግ የሚያግዘው ይመስላል። እዛ የተማረውን ነገር በሙላ አዲስ አበባ ሲመጣ ይረሳዋል። አይ ፕሮሚስ